ትሞታላችሁ አላቸው። አዳምና ሔዋን በበሉ ቀን ሞቱ አልሞቱ? የሞቱብንን ሰዎች እንኳን እናስታውሳቸው፣ መልካቸው ምን እንደሚመስል። አሁን እንኳን ፎቶ ስላለ ቪዲዮ ስላለ ሄደና አስከሬን ሬሳ ማለት የበሰበሰ ማለት አስከሬን ስክሪኒውም በግሪክ ፎልደር ማህደር ማለት ሳጥን ማለት ሁለቱም ያው ነው፣ አልተሻሻለ። አስከሬን ወጣ። የምንወዳቸውን ሰዎች እኮ ነው አስከሬኑ ምንለው። የምንወዳቸው ሰዎች እስቲ አብረሻቱኝ እህትሽ ነች አብረሻት አምሺ ብትባይ አባት ነው ወንድም ነው አብረው አምሺ ቢባል ኧረ እኔ ከሬሳ ጋር አብሬ አልሆንም ነው የሚለው ሰው። ይገርማል ፍጥነቱ። ዓለም እኮ ሲጸየፈን ሲረሳን ፍጥነቱ። ሳምንት እኮ 2 ሳምንት በኋላ እኮ ጭራሽ ነው የሚረሳን። ተወሰነ ቤተሰብ ይቆስላል ያለቅሳል። ከ10 ዓመት ከ20 ዓመት በኋላ ግን ፊታችን እንኳን እንደሚረሳ ታውቃላችሁ። የሞቱብንን ሰዎች እንኳን እናስታውሳቸው፣ መልካቸው ምን እንደሚመስል። አሁን እንኳን ፎቶ ስላለ ቪዲዮ ስላለ ሄደና ቅድማት የሆኑት ግን 100 ዓመት 200 ዓመት የሞላቸውንማ ማንንም አያስታውሳቸው። የማይረሳቸው ብቻ ነው። አይገርምም? በዕለተ ምጽአት እኔን ለምን አላስነሳኸኝም ብሎ የሚጠይቀው የለም፣ ግን ያስነሳል። አስታውሶ እያንዳንዱን አጥንት ቆጥሮ ያስነሳው። አልዓዛር ውጣ አለው። አልዓዛር ከነ መግነዞ ወጣ። ቅዱስ ኤፍሬም ሶርያዊ ምን ይላል? አልዓዛር 2 የተለቀሰለት ይላል። አንደኛው ከዚህ ከቤት ሲሄድ እህቶቹና ዘመዶቹ አልቅሰው ሸኙት። ሲኦል ገባ። ያው በብሉይ ኪዳን ምንም ቢያረግ ሲኦል ነው መግቢያው። ከዛ ጌታ አልዓዛር ውጣ ብሎ ሲጠራው ደግሞ አጋንንት አለቀሱ። አገኘን ብለው የተደሰቱበትን ነፍስ አጡት። ድጋሚ አልዓዛር ከነ መግነዞ ወጣ። ፍቱትና ይሂድ አለ። አልዓዛርን ከመቃብር ያስነሳ ሁላችንን ካለንበት መቃብር ያስነሳል። ምን እያለን ነው? እግዚአብሔር ነው። አልዓዛር ወደ ውጭና ማለት ለኛ ለዚህ ዘመን ሰዎች ምንድነው ትርጉሙ? ይህንን ነግሬያችሁ አበቃለሁ፣ ሰዓታችን አጭር ስለሆነ። እስቲ ከኔ ጋር በሉ፣ አልዓዛር ወደ ውጭና። በነገራችን ላይ በመጽሐፍ ቅዱስ ሞት ሆኖ አያውቅም። ትንሣኤም ትንሣኤ ብቻ አይደለም፣ ሁሉም ትርጉም አለው። ለምሳሌ አዳምና ሔዋንን በገነት ሳሉ ይህንን ዕፀ በለስ ብትበሉ ሞትን ምን ትላላችሁ? በበላችሁ ቀን ሞትን ትሞታላችሁ አላቸው። አዳምና ሔዋን በበሉ ቀን ሞቱ አልሞቱ? መልሱልኝ። ሞቱ። ሔዋን እንደበላች እዛው ክልትው ብላ ወደቀች። አዳም እንደገመጠው ወደቀ። ኖረዋል፣ ረጅም ዓመት ኖረዋል። ምንድነው እያለ ያለው? ሞት የተባለው የነፍስና የሥጋ መለየት አይደለም። እስመ ሞት አለ ነፍስ ርሂቅም እግዚአብሔር። የነፍስ ሞቷ ከእግዚአብሔር መራቅ ነው፣ ከእግዚአብሔር መለየት። ስለዚህ ሞተ የሚባለው አንድ ሰው ነፍሱ ከሥጋው ሲለይ አይደለም፣ የነፍሱ ነፍስ ከሆነው ከእግዚአብሔር ሲለይ ነው። እሱን ያጣን ቀን ሞተናል። ስለዚህ ክርስቶስ ሙት ሲያስነሳ ሙት እያስነሳ ብቻ አይደለም፣ ለእኛ ለኃጢአተኞቹ ሊለን የፈለገው ነገር አለ። መድኃኒታችን ኢየሱስ ክርስቶስ በስም የሚታወቁ 3 ሰዎች ከሞት አስነስቷል። 3 ሰዎች። የመጀመሪያ ኢያኢሮስ የሚባል የምኩራብ አለቃ ወደ ጌታ መጣ ይላል የሉቃስ ወንጌል ምዕራፍ 7 ላይ። ከጌታችን እግር ስር ተደፋ። ጌታ ሆይ ልጄ በጠና ታማብኛለች፣ እባክህ ድረስልኝ ብሎ ለመነው። እውነትም ገና እድሜዋ የ12 ዓመት ልጅ የምታሳሳ መልከ መልካም ሕፃን ልትሞትበት ደርሳለች። እባክህ አስነሳልኛል። እሺ ያለ ጌታ መንገድ ጀመረ፣ የታመመችዋን ልጅ ሊፈውስ ማለት። እየሄደ ያለ በጣም ብዙ ሕዝብ ስለነበር ክርስቶስን የሚከተለው የ5 ገበያ ሕዝብ ስለሆነ ሰው በሰው ላይ ሲጋፋ ጌታ እዛ ቤት ለመድረስ ጊዜ ፈጀበት። ግን ጊዜ ቢፈጅበትም መንገድ ላይ ስራ አልፈታም። አንዲት ሴት መታ የልብሱን ጫፍ ነክታ ደሟ ምን ሆነ? ቀጣለ። አይገርማችሁ? ክርስቶስ ሊፈውስ መጥቶ ይፈውሳል። ሊፈውስ እየሄደ ይፈውሳል። እግረ መንገዱን ይፈውሳል። እግረ መንገዱን ይፈውሳችሁ አምላካችን ሁላችንን ይፈውሳል። ሊፈውስ እየሄደ ይፈውሳል። ጨርቁን ነካችሁ። 12 ዓመት ይፈሳት የነበረው ደም ቀጣለ። እሷን ፈውሶ የታመመችዋ ልጅ ቤት የኢያኢሮስ ልጅ ቤት ሲደርስ መምህሩን አታድግመው ልጅቷ ሞታለች አሉ። እንደው በከንቱ መጣ እዚህ ድረስ
ልጅቷ ሞታለች፣ አታድክመዋል። ይህን ጊዜ ጌታ ምን አለ? ተኝታለች እንጂ አልሞተችም አለ። ገና ተኝታ ነው ያለችው፣ አልሞተችም አለ። ሳቁበት። በደንብ አይተዋታል፣ መሞቷን አረጋግጠዋል። ስለዚህ እየተያዩ ሳቁበት። ጌታ ወደዚያ ቤት ገባ። ሁሉንም ውጡ አላቸው። የሳቁትንም ሁሉ አስወጣቸው። የልጅቷን እናት አባት አስቀረና ከሐዋርያቱ 3 ይዞ የምስጢር ሐዋርያት ጴጥሮስ፣ ዮሐንስ፣ ያዕቆብን ይዞ ገባና የተኛችበት አልጋ ጋር ደረሰ። እውነትም ልጅቷ ሞታለች። እጇን ያዘና ጣቢታ ሆይ ተነሽ፣ አንቺ ጎበዝ፣ አንቺ ወጣት ተነሽ አላት። እዚህ ላላችሁ ወጣቶች አንቺ ወጣት ተነሽ ይበላችሁ ክርስቶስ። እንዴት ያለ ቃል ነው! ጣሊታ ሆይ ተነሽ፣ ጣሊታ ቁሚ በዕብራይስጥ ተነሽ አላት። ወዲያውኑ ተነሳች። ምግብ ስጧት አለ። ትብላ፣ ምግብ ስጧት አለ። ምትሃት እንዳልሆነ የምርም እንዳስነሳን ለማሳየት ይችን ልጅ አስነሳት። አንድ በሉ። ሁለተኛ ናይን በሚባል መንደር ላይ ጌታ እየሄደ ያለ ሰዎች በቃሬዛ ሬሳ ይዘው ሊቀብሩ እየሄዱ መንገድ ላይ ከክርስቶስ ጋር ተገጣጠሙ። የሞተው አሁንም ወጣት ልጅ ነው፣ በአስራዎቹ ዕድሜ ያለ ወጣት። እናቱ ከኋላ ወይኔ ልጄ እያለች ደረቷን እየደቃች እያለቀሰች ትከተላለች። ህዝቡ ከጀርባ አጅቦ ሊቀብር ከናቲቱ ጋር አብሮ እያለቀሰ እየሸኘ እያለ ጌታ አስቆማቸውና ሴቲቱን አታልቅሽ አላት። አታልቅሽ አላትና ቃሬዛውን ነካው። አንተ ጎበዝ ተነስ አለው። ያ ልጅ አፈፍ ብሎ ቀና ብሎ እዛው ቃሬዛ ላይ ቁጭ አለ ይላል። ስሙ የተመሰገነ ይሁን አምላካችን። እስቲ አሁን ቀባሪዎቹ ብትሆኑ እንዴት ነበር እልል የምትሉት? ቀባሪዎቹ ብትሆኑ እንደናንተ አይደለም የነሱ፣ እኔ እርግጠኛ ነኝ። በጣም የሚያስደስት ነው አይደለም? ሊቀብሩ እየሄዱ ቀብሩን አስቆመው ክርስቶስ። ቀብራችንን ያስቆምልን ጌታ አስቆመው። ከዛ አስነሳትና ለእናቱ ሰጣት ይላል። መለሰላት፣ ይኸው ያሳደግሽው ሞተብኝ ብለሽ ተስፋ የቆረጥሽበት ልጅ ተነስቷል ብሎ ለእናቲቱ ሰጣት ይላል። ይሄ ሁለተኛው። ሶስተኛው የአልዓዛር መነሳት ነው። አሁን የነገርኳችሁ ኃጢአት ነው ሞት ብለናል። ስለዚህ ክርስቶስ እየተናገረ ያለው እያንዳንዳችን እንዴት እንደምንሞት ነው፣ ከሱ እንዴት እንደምንለይ ነው። የመጀመሪያው አሟሟት የወጣቷ የ12 ዓመቷ ልጅ ሞት ነው። ክርስቶስ ቤት ውስጥ ገብቶ አስነሳት። ሁለተኛ ወጣቱን ጎበዝ ከመንገድ ላይ አስቆሞ ከእናቱ ጋር አገናኘው። ሶስተኛው አልዓዛርን ከእህቶቹ ጋር አገናኛቸው። በዕለተ ምጽአት ሲመጣ ምን እንደሚያደርግ እያሳየን ነው ጌታ። ዳግም ልፈርድ ስመጣ እናት ልጇን ታገኛለች። ልጅ የሞተብሽ እናት አልቅሰሽ እንዳትቀሪ እንዳትሰበሪ፣ ከልጅሽ አገናኝሻለሁ። ልጅ የሞተችብህ አባት ተሰብረህ እንዳትቀር ትገናኛላችሁ። ወንድማችሁን እህቶች ወንድማችሁን ታገኛላችሁ። የሞቱብን ወገኖቻችንን በዕለተ ምጽአት እናያቸዋለን። ልጆች አባታቸውን ያገኛሉ፣ አባቶች ልጆቻቸውን ያገኛሉ። ወንድም እህት ወንድሙን ያገኛል። በዕለተ ምጽአት ሲመጣ ትንሣኤና ሕይወት እኔ ነኝ ያለ ክርስቶስ ምን እንደሚያደርግ አሳየን። አንድ ሁለተኛ የኛ አሟሟት በኃጢአት አሟሟታችንም ከነዚህ ሶስት ሟቾች ጋር ተመሳሳይ ነው። የመጀመሪያው ቤት ውስጥ ሆና የሞተች ልጅ ነች። ይቺ ልጅ ከቤተሰቧ አልተለየችም፣ ከአልጋዋ አልተነሳችም፣ ግን ሞታለች። የመጀመሪያው በኃጢአት የምንሞተው ቤተ ክርስቲያን ውስጥ ሆነን የምንሞተው ሞት ነው። እንደዚህ ነጠላ ለብሰን እየዘመርን አዳራሹን በዝማሬ በልልታ እያናጋን ግን በኃጢአት የሞትን ሰዎች አሉ። ምን አደረገ ክርስቶስ? ገባ ጓዳ ድረስ፣ ውስጣችን የሞተ ሰዎችን ይጎበኛል። እጇን ያዘ ይላል። ክንዷን አንስቶ አንቺ ጣቢታ ሆይ ቁሚ፣ አንቺ ጎበዝ ቁሚ አለ። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች ክርስቶስ እዛው እንዳለን ንስሐን ትንሣኤ አድርጎ ይሰጠናል። ለሁላችን ይስጠን። ካስነሳት በኋላ ምን ስጧት አለ? ሰምታችሁኛል? ምን ስጧት አለ?
የክርስቶስን ሥጋና ደም። ቤተ ክርስቲያን ውስጥ ሆነን ለሞትን ሰዎች እባካችሁ ቶሎ ስጡት ብሎ የሚያዝልን ማዕድ የጌታ ሥጋና ደም። ሁለተኛው ሞቶ ሰዎች ሊቀብሩት መንገድ ላይ ይዘውት እየሄዱ የነበረ ልጅ ነው። ያ ወጣት ነው። ይሄ ደግሞ ከቤተ ክርስቲያን ወጥተን መንገድ ላይ ያለን ሰዎች አሉ። ሃይማኖታችንን ልንክድ፣ ያም ባይሆን መንፈሳዊ ነገር ልንተው፣ ጾም ልናቆም፣ ጸሎት ልናቆም፣ መንፈሳዊ ትጋታችንን ልንቀንስ መንገድ የጀመርን ሰዎች አለን። አረ ፈጣሪ የለም ወደ ማለት እየሄድን ያለን። ከኋላ እናቱ ወይኔ ልጄ እያለች ትከተለው ነበር የተባለች ደግሞ መከረኛዋ ቅድስት ቤተ ክርስቲያን ነች። እኛ ከቤቱ ስንወጣ ቤተ ክርስቲያን እያለቀሰች ነው የምትከተለን፣ ወይኔ ልጄ እያለች። ቀባሪዎች ደግሞ አሉ። ይሄ ልጅ እኮ ተስፋ የለውም ከዚህ በኋላ እያሉ የሚቀብሩን ሰዎች። አቤት ኃጢአት ስትሰራ ሰው ሲያገኝ ማን ይምርሃል? አረ ይመለስ የሚል የለም እኮ። ቤተ ክርስቲያን ብቻ ነው የምታለቅስልን፣ ሌሎች ይስቁብናል። ከመንገድ አስቆመው ይላል። እጠፋ ያለችን ነፍስ ክርስቶስ ከመንገድ ይመልሳታል። ሁላችንም በቸርነቱ ይመልሳል። ሶስተኛው ከተቀበረ ስንት ቀን ይሆነው? አይሰማም፣ ሸቷል። ይህ ማለት ደግሞ በኃጢአት ተበላሽተን ተቀብረን የቀረን ሰዎች የእሱ ነገር ከዚህ በኋላ ምንም ተስፋ የለውም የሚባል ማለት ነው። አሁን እሷ እንደው ከዚህ በኋላ ተመክራ ትመለሳለች ብለህ ነው የሚባል። እሱ አሁን ይህንን ሱስ ይተዋል ብለህ ነው? ከዚህ ስካር፣ ከዚህ መጠጥ፣ ከዚህ አመንዝራነት ይለያል፣ ከዚህ በኋላ እኮ ተስፋ የለውም የተባለ የተቀበረ ሰው አለ። ሌላ አልዓዛር እኛ ነን። ጌታ መጣ፣ ወዴት ቀበራችሁት አለ። ለሰዎች ይጠይቃቸዋል። ወዴት ቀበራችሁት ይላል እኮ። የቀበሩንን ሰዎች ይጠይቃል ክርስቶስ። እሱ ተስፋ አይቆርጥም። ሰው በእኛ ተስፋ ቢቆርጥ እሱ አይቆርጥም። ወዴት ቀበራችሁት ብሎ ጠየቀ። ጌታ ሆይ ይሸታል አለችው ይላል። ይሸታል የሚሉ ሰዎች አሉ። አንዳንድ ሰው ወደ ቤተ ክርስቲያን ሲመጣ ይሄ ሰውዬ ለቤተ ክርስቲያን አይሆንም የሚባል ሰው የለም አለ። ከኛም ብሶ ለክርስቶስ ተቆርቁረን እኮ አይሆንህም የምንለው ሰው አለ። በዚህ አለባበሱ፣ በዚህ አነጋገሩ፣ በዚህ ጸባዩ ጌታ ሆይ ይሸታል ብለን የምንከላከለው ሰው አለ። ለክርስቶስ ግን አይሸተው። የተወለደውስ በረት ውስጥ አልነበር? የሚሸት ቦታ ነው እኮ የተወለደው። በሁለት እንስሳት መሃል ምን እያለን ነው? በእንስሶች መሃል የተወለደው እንደ እንስሳ የከረፋ ህይወት ቢኖራችሁ አልጸየፋችሁም ነው፣ እኛን ለማጽናናት ነው። ስለዚህ የገዛ እህቱ ይሸታል ተው አለችው። ገሰጻት። አልዓዛር አለ። መጀመሪያ አለቀሰ ይላል። እንባውን አፈሰሰ። ለአልዓዛር ብሎ እንባውን አፈሰሰ። ለኛ ብሎ ያፈሰሰው እንባውን አይደለም፣ ምኑን ነው? ደሙን ነው። ለአልዓዛር ያዘነ ጌታ ለሁላችን ይዘንልን። ውጣ አለው። አልዓዛር ከነ መግነዙ ወጣ ይላል። ከነ ትብትባችን ሊያወጣን ይችላል እግዚአብሔር አይችልም? መግነዞች እኮ አሉ ተብትበው የያዙ፣ ሱሶች አሉ፣ አመሎች አሉ። እግዚአብሔር ብቻ ሊያላቅቀን የሚችላቸው። ያቺ ሳምራዊት ሴት የጸለየችውን ጸሎት ሰምታችኋል? ጌታ ሆይ አለችው። ውሃ ልትቀዳ መታ አግኝቷት አናግሯት፣ ወደዚህ ጉድጓድ ተመልሼ እንዳልመጣ ያንተን ውሃ ስጠኝ አለችው። እስቲ በሉ ወደዚህ ጉድጓድ ተመልሼ እንዳልመጣ። አሁን የሆነ ተመልሰን የምንመጣበት ጉድጓድ የለም? እኔ ሁለተኛ አላረገውም ብለን የምናረገው ነገር የለም? አልሄድም ብለን የምንሄድበት ቦታ የለም? አልሰማም ብለን የምንሰማው፣ አላይም ብለን የምናየው፣ አላደርገውም ብለን አመት በመጣ ቁጥር ዝተን ተመልሰን የምንዘፈቅበት ጉድጓድ አለ። የኛ ጉድጓድ ደግሞ ጥልቀቱ ያንተን ውሃ ስጠኝ ጌታ ሆይ አለችው። አንተ ስትሰጠኝ ነው ከዚህ መመላለስ። እያንዳንዳችን ከምንመላለስበት ጉድጓድ አምላካችን ይመልሳል። አልዓዛርን ውጣ አለው። ወጣ፣ ከነ መግነዙ ወጣ ይላል። ፍቱትና ይሂድ አላቸው። ማንን ነው ፍቱት የሚለው? ካህናትን ነዋ። ከኃጢአት ማሰሪያ እግዚአብሔር ይፍታ የማለት ስልጣን ያላቸው መተው ፈቱት። ሐዋርያቱ ይተውት አለ። አልዓዛር በመካከላቸው ሄደ። አልዓዛርን ወደ ውጪ ውጣ ብሎ ካለበት መቃብር ያወጣ አምላክ ሁላችንን ካለንበት ኃጢአት ያውጣን። አንድ ነገር ጠይቂያችሁ ልውረድ።
አልዓዛር ከአራት ቀን አስከሬንነት በኋላ ከአራት ቀን የመቃብር ቆይታ በኋላ ና ውጣ ብሎ ያስነሳው ማን ነው? አይሰማም? ክርስቶስ ነው አይደለም? እግዚአብሔር ነው አይደለም? አዎ። አልዓዛር ከመቃብር ከወጣ በኋላ ራሱን ቢያጠፋ ምን ይመስላችኋል? ወይ በአመቱ ወይ በሳምንቱ ራሱን ቢገድል አታዝኑም? ታሪኩ ራሱ አይመችም አይደል? አዎ። አላደረገውም። አልዓዛር እስከ ሕይወቱ ፍጻሜ ድረስ በቅድስና ኖሮ ሳይፕረስ የምትባል ቆጵሮስ የምትባል ሀገር ጳጳስ ሆኖ አገልግሎ በመጨረሻ በክብር ነው ያረፈው። በረከቱን ያሳድርብን። ሞቷል። አልዓዛር ተነስቶ አልቀረም፣ ሞቷል። ለዚህ ነው በነገራችን ላይ ከነ መግነዙን ይወጣው አይደል? ጌታ ሲወጣ መግነዙን ትቶ ነው። አልዓዛር ሲወጣ ግን መግነዙን ይዞ ነው። ለምን? ሌላ ቀን ያስፈልጋል አይደል? መግነዙ ያስፈልጋል። ስለዚህ ወጪ ላለማባከን ከነ መግነዙን ይወጣው አልዓዛር። ተመልሶ ሞቷል። ግን አልዓዛር ጌታ አስነስቶ ተመልሶ ራሱን ቢገድል ያሳዝናል። ሞት የተባለ ኃጢአት ነው። እግዚአብሔር አስነስቶን ተመልሰን ወደ ኃጢአት እንገባለን። እኔ የዛሬው ጉባኤ ሚሊኒየም አዳራሽ ነው የተካሄደው፣ መቃብር ውስጥ ነው የተካሄደው። በእውነቱ በዚህ አዳራሽ ብዙ ኃጢአት ተሰርቷል። እዚህ አዳራሽ ውስጥ ምን ያልተደረገ ነገር አለ? በመዝሙር የተባረከ አዳራሽ እንዳልሆነ መቼስ ታውቃላችሁ። እዚህ ቦታ ላይ ብዙ ስካር አለ፣ ብዙ ጭፈራ አለ፣ ብዙ ድብድብ አለ። እዚህ ቦታ ተጣልተው ተገዳድለው የታሰሩ የሞቱ ሰዎች አሉ። ለኃጢአት ሰው የሚቀጣጠርበት ቦታ ነው። እኛ ለቅድስና ነው የተጠራ ነው። ዛሬ ጌታ ወደ መቃብር መምጣት ልማዱ ነው። አልዓዛር ውጣ ብሎ ሊጠራ ማለት ነው። ግን እዚህ አዳራሽ ዛሬ ነጠላ ለብሳችሁ የመጣችሁ ሰዎች ሌላ ቀን ነጠላ ቀይራችሁ እንዳትመጡ። ነጠላውን አስቀምጣችሁ ለሌላ ጉዳይ ከተመለሳችሁ አልዓዛር ራሱን አጠፋ ማለት ነው። ከመቃብር አውጥቶት ጌታ ተመልሶ መቃብር ውስጥ መገኘት ውርደት ነው። ከዚህ ጠብቀን የሰማነውን በልቡናችን ያሳድረን።